ፊልሙ ሲጀምር የሀብታሞች የሆነውን የሳንትኒሳን ትምህርት ቤት እያሳየን ይጀምራል። ሮሃን የተባለውም የፊልሙ ዋና ገጸ ባህሪ በውድድሩ ላይ ያለውን ችሎታ ያሳያል። በዛም ምክንያት የውድድሩ አሸናፊ ይሆናል። ኒያም የተባለችው ልጅ እሱን እየደገፈችው ሲሆን ባሸነፈም ሰዓት ወደ እሱ በመምጣት በመጨረሻ ትስመዋለች። ሲገለጥም ትክክለኛ ፍቅረኛው ነበረች። ከዚያም ትዕይንቱ ሲቀየር ሮሃን በደሃ ትምህርት ቤት ውስጥ የሚማር መሆኑን እንመለከታለን። እስካሁንም ያየው ነገር በህልሙ ነበረ። ምንም እንኳን እሱ ከደሃ ቤተሰብ ቢሆንም ፍቅረኛው ግን ከሀብታም ቤተሰብ ነበረች። በሳንትኒሳ ትምህርት ቤት ውስጥ የምትማር ሲሆን ሮሃንም ከሷ ጋር አብሮ ለመሆንና ወደ እሷም ለመጠጋት ሁሌ ይፈልጋል። ስለዚህም ያንን ኮሌጅ የመቀላቀል ትልቅ ህልም አለው። በራሱ ኮሌጅ ውስጥ የቡድኑ ዋና ካፒቴን ሲሆን ቢሆንም በትምህርት ቤት ውስጥ ያልተሟሉ ነገሮች መኖራቸውና የተሻለ ነገር ስለሌለ እዛ መሆንን ይጠላል። ከቡድኑ ጋርም ልምምድ እያደረገ ባለበት ሰዓት ላይ ድንገት የሚያናድደው ነገር ይፈጠራል። ከመሃልም አንዱ ተነስቶ ፍቅረኛው ከሱ ተለይታ ሌላ ትምህርት ቤት መማሯን በመናገር እሱን ለማሸማቀቅ ይሞክራል። ስለዚህም በመሃላቸው በሚደረገው ድብድብ ምክንያት አሰልጣኛቸውም እነሱን ለማገላገል ቢሞክርም ነገር ግን ከመሃል ይመታል። ወደ ቤት ከተመለሰ በኋላ ወንድሙ ቤት እየጠበቀው ነበረ። የተላከለትም አንድ ደብዳቤ እንዳለ በመናገር ሮሃንም ያንን እንዲከፍት ያደርጋል። ሮሃንም ደብዳቤው ከሳንትኒሳ ኮሌጅ መሆኑን ይረዳል። ሲገለጽም ደብዳቤው ወደዛ ትምህርት ቤት እንዲቀላቀል ፈቃድ እንደተሰጠው የሚያሳይ ነበረ። በዛም በመደሰት ለፍቅረኛው ለመናገር ወደ ቤቱ ይሄዳል። ነገር ግን ተኝታ ስለነበረ ወደ ቤቱ በመመለስ በነገው ዕለት እዛው ትምህርት ቤቱ ተገኝቶ ሰርፕራይዝ ሊያደርጋት ይወስናል። ወደ ቤቱም በመሄድ ከዚህ በፊት የቆጠበውን ብር ያነሳና በነገው ዕለት ወደ ትምህርት ቤት ሄዱ የሚለብሰውን ልብስ ይገዛል። በቀጣዩ ቀንም በቀድሞ ኮሌጅ ውስጥ የነበሩ ተማሪዎች እሱን ለማሰናበት ዝግጅትን ያደርጋሉ። እሱንም በመሰናበታቸው ግን በጣም ቅር የተሰኙ ይመስላሉ። ወደ ቤትም በሚመለስበት ሰዓት ወንድሙና ቤተሰቦቹ አዲስ ሳይክልን ገዝተው ይጠብቁታል። በዛም እንደዚያው ይደሰትና በቀጣዩ ቀን ጠዋት ላይ ደግሞ ተዘጋጅቶ ወደ አዲሱ ኮሌጅ ያመራል። ኮሌጅ ውስጥም በገባበት ሰዓት በሚመለከተው ነገር በሙሉ ይደነቃል። ሚያ የተባለችውንም ፍቅረኛውን በመንገዱ መፈለጉን ይጀምራል። ዳንሰኞችም ወደሚሰለጥኑበት ወደ አንዱ አዳራሽ ከገባ በኋላ ቆንጆ ነገር ግን ተናዳጅ የሆነችው አንዲት ሴት ስትደንስ ይመለከታታል። በዳንሶቿ መሃል ግን ከሙዚቃው ጋር አብሮ እየሄደላት ስላልነበረ መደነሷን በማቆም ዲጄው ላይ በኃይለኛው ትጮህበታለች። ልክ በዛን ጊዜም ሮሃን ሚያን ከሴቶቹ መሃል ይመለከታታል። በሚጠራትም ሰዓት እየደነሰች የነበረችው ሺያ በእሱም በመናደግ እንደሷ ያሉ ተማሪዎች ወደዚህ ትምህርት ቤት በመምጣት የትምህርት ቤቱን ስታንዳርድ እያወረዱት እንደሆነ ትናገራለች። ሮሃን በቀጣይ ከሚያ ጋር ምሳ ለመብላት በሚዘጋጅበት ሰዓት እሷ ግን በእሱ ያፈረች ትመስላለች። ወደዚህ ትምህርት ቤትም እንዲገባ እንዴት ፍቃድ እንዳገኘ ትጠይቀዋለች። እሱም በስፖርት ስኮላርሺፕ ይህንን እንዳገኘ በመናገር ላይ ሳለ በዚህ ኮሌጅ ካሉ ሴቶች ጋር ምንም አይነት ግንኙነትን እንዳይፈጠርና ለሱም ጥሩ እንዳልሆኑ ትነግረዋለች። በምላሹ ግን አንቺ ያለሽልኝ ለምን ሌላ ሴት ጋር ሄዳለሁ ሲል ይጠይቃታል። ከሱ ጋርም የዳንስ ውድድሩን መሳተፍ እንደምትፈልግ ይጠይቃታል። እንደ ጥንድም በመሆን ለመወዳደር ነበር ሐሳቡ። እሷ ግን እዚህ የተገኘችው የራሷን ህይወት ለመምራት እንጂ የሱን ህይወት ለማሻሻል እንዳልሆነ ትነግረዋለች። እሱም እዚህ ኮሌጅ የመጣው ለሷ ሲል እንደሆነ ይነግራታል። ቢሆንም ግን እሱ እዚህ እንዲመጣላት እንዳልጠየቀችው በመናገር ልቡን ትሰብረዋለች። ከዚህ በኋላም ወደ እሷ እንዳይቀርብ በመናገር ብቻውን ትተው ትሄዳለች። ለጓደኞቹም ይህንን ከነገራቸው በኋላ ሁሉም በነገራቸው ነገር ይሳለቁበታል። ቢሆንም ይህንን ያደረገችው ግን ሚያ ደንግጣ ይሆናል በሚል ሐሳብ ውስጥ ነው ያለው። በቀጣዩ ቀን ሁሉም በትምህርት ቤት ውስጥ ባሉበት ሰዓት ሮሃን በትምህርት ቤት ውስጥ ታዋቂ የሆነውን ማናቨን ያገኘዋል። ከዚህ በፊት የደነሰችውም የሽሪያም ወንድም ነው። እሱም በሚወጣበት ሰዓት እየጮኸች ስታጨበጭበለት ሚያም ለሱ የተለየ አይነት ስሜት እንዳላት ሮሃን ይመለከታል። በኋላ ላይ ወደ ዳንስ አዳራሹ በገባበት ሰዓት ሚያ ስትደንስ ደግሞ ይመለከታታል። ሽሪያም በዛን ሰዓት ወደሱ በመጠጋት የዳንስ አሰልጣኟን ለዳንስ ውድድሩ እንድታሳልፈው ቅርጽ ያላቸውን ወንዶች ስለምትወድ በሱ እንዲያማልላት ትነግረዋለች። ያም በትምህርት ቤቱ ስለመታወቅ ትልቁ እድሉ እንደሆነም ታስረዳዋለች። ወደ ሴትዮዋን በመሄድ ያለውን ሰውነት ለማሳየት ይሞክራል። ቢሆንም ግን ለወንዶች ምንም አይነት ስሜት የሌላት ሴት ስለነበረች ባሳየው ነገር ያፍራል። ሽሪያም እሱን ለማዋረድ በሚል ነበር ይህንን ያደረገችው። ቢሆንም ሴትዮዋ ግን ቀድሞ ለውድድሩ ስላለፈ ያን ያህል መጨነቅ እንደሌለበት ታስረዳዋለች። በቀጣዩ ቀንም ለውድድር ሲዘጋጁ እንመለከታለን። በመጀመሪያውም የሩጫ ውድድሩ ተማሪዎቹን እንዳለ ማሸነፍ ችሏል። ሁሉም ሰውን በችሎቱ ይደነቃል። ማናቭም ወደሱ በመምጣት እሱን በማሸነፉ እንኳን ደስ አለህ ይለዋል። ሚያም ተቀምጣ እሱን እየተመለከተች ፈገግ ስትልም እንመለከታለን። ከዚያም ማታ ላይም አብረው በመገናኘት ጊዜን አሳልፈው ይሳሳማሉ። በድጋሚም ወደ ፍቅራቸው የተመለሱ ይመስላሉ። በቀጣዩ ቀን የካባዲ ውድድሩን ለማድረግ ይዘጋጃሉ። ቢሆንም ያንን ባለመቻሉ ግን ወዲያውን ይወድቃል። ማናቭም ወደሱ በመምጣት እነሱን ባለመቻሉ ይቅርታን ይጠይቀዋል። ከዚያ ሁለቱንም ሮሃንና ሚያን ለልደቱ ድግስ እንዳይቀሩና ቆንጆ ልብስም ለብሰው እንዲመጡ ይነግራቸዋል። ወደ ድግሱ በሄዱበት በዛን ቀን ሚያ የማናቭን መኪና ስትመለከት በሱ ትደነቃለች። ለሱም ስሜት እንዳላት ይሄ ያስመለክተናል። በሌላ በኩል የሱ የድሮ ጓደኞች የነበሩት ልጆች ወደ ድግሱም ይመጣሉ። ወደ ውስጥም እንዲገቡ እንዲረዳቸው ከነገሩት በኋላ ሽሪያም የነሱን ጓደኞች በማግኘት የውሸት ነገርን ትነግራቸውና ወንዶቹም ወደ ውስጥ ይገባሉ። ልደቱም የሴት እንደሆነ ከነገረቻቸው በኋላ አንድ ላይ በመሆን ለሴት ይዘፍናሉ። በመጨረሻም በድግሱ ላይ ማናቭንም እንዲሰርቡ ካደርጋለች። ይህም በጣም አናዶት ስለነበረ
ስለነበረ በሁለቱ ቡድኖች መሃል ድብድብ ይጀመራል። በመጨረሻም የማናቭ ጓደኞች የሩሃንን ጓደኞች ያስወጣቸዋል። እነሱ ግን ሩሃን በድብድቡ ስላላገዛቸውና ከነሱ ጎንም ስላልነበረ በዛ ይናደዱበታል። ከትምህርት ቤታቸውም ከወጣ በኋላ ሙሉ ጸባዩ እንደተቀየረ በመናገር ከዛ ሊሄዱ ሲሉ ግን ሚያም በሱ ተናዳ ልትሄድ ትሞክራለች። ወይ እሷን ወይ ደግሞ የድሮ ጓደኞቹን መምረጥ እንዳለበት በመናገር ከዛ ስታው ትሄዳለች። በኋላ ላይ ይሄ ሁላ ነገር እንዲፈጠር ያደረገችው ሽሪያ መሆኗን ይመለከታል። በቀጣዩ ቀን ሽሪያ መኪናን በምታስቀምጥበት ቦታ ላይ የራሱ ሳይክል ያስቀምጣል። ልትነግረው ብትሞክርም ባለመስማቱ ግን በመጨረሻ በሮዝ ስፕሬይ ሙሉ ሳይክሉን ሮዝ ታደርግበታለች። ሩሃንም ወደ ትምህርት ቤቱ ኃላፊ በመሄድ ቅሬታውን ያሰማል። የሷም አባት በቦታው ላይ ስለነበረ በመጨረሻ ተናዶ በጥፊ ይመታታል። ሩሃንም አዝኖላት ስለነበረ በመጨረሻ ላደረገው ነገር ይቅርታ ይጠይቃታል። ባትሰማውም ነገር ግን ጓደኛሞች መሆን ይችሉ እንደሆነ ይጠይቃታል። ቢሆንም እሱ እንደማትፈልገውና በዳንስ ውድድሩ ላይም እንደምታሸንፈው በመናገር ከዛ ትተው ትሄዳለች። ከታይም ለሚደረገው የዳንስ ውድድር መለማመድ ይጀምራሉ። በአባታቸውም ትዕዛዝ መሰረት ሽሪያና ወንድሟ ማናቭ አንድ ላይ ልክ እንደ ጥንድ የሚደንሱ ይሆናሉ። ሚያና ሩሃን ደግሞ በተቃራኒ ቡድን ይሆናሉ። በሚለማመዱበት ሰዓት ግን ሚያ ለሩሃን ምንም አይነት ስሜት ያላት አትመስልም። ጭራሹኑ ማናቭን ከሩቁ ትመለከተዋለች። በዛን ቀን መጨረሻ ላይም ሩሃን የሚያን ስም እንደተነከሰ በእጁ ላይ ያሳያታል። በዛን ቀን ማታም እሷን ለማግኘት ቤቷ በሄደበት ሰዓት ከማናቭ ጋር ተዳክፎ ይመለከታታል። በዛም በድጋሚ ልቡ ይሰበራል። ማናቭም ሩሃንን ፊቱን ፈገግ በማድረግ ይመለከተዋል። ሩሃንም ምንም ሳይል ወደ እነሱ ከተጠጋ በኋላ በመጨረሻ ማናቭን በቦክስ አንድ ይመተዋል። ለሚያ ምንም አይነት ቃላትን ሳይናገር ከዛ ስቷቸው ይሄዳል። በቀጣዩ ቀን ወደ ትምህርት ቤቱ ኃላፊ ተጠርቶ ደግሞ ይመጣል። ማናቭንም መምታቱ ትልቅ ስህተት እንደሆነና ለነሱ ትምህርት ቤትም ድጋፉ ማድረግ ወደዚህ እንዲመጡ ያደረጋቸው የእሱ አባት እንደሆነ ይናገራል። ስለዚህም በዚህ ምክንያት ከኮሌጁ እንድታገድ እንደተደረገም ይነግረዋል። እየወጣ ባለበት ሰዓት ላይ በመንገዱ ማናቭን ያገኘዋል። ማናቭን በሱ እንዲሸንፍ እንደማይፈልግ በማወቅ ሁሉም ሰው ፊት መሳደብ ይጀምራል። ከሀብታሞች ጋር የማይጣጣሉም ስለሆነ ይህ ትምህርት ቤት ለሱ የማይገባ እንደሆነ ይነግረዋል። ሩሃን እስካሁን ምንም ነገር ባይለውም ነገር ግን ስለሚያ በሚያወራበት ሰዓት ላይ ይናደዳል። በቦክስ የሚመታውና በመሃላቸውም ድብድቡ ይጀምራል። ማናቭና የሱ ቡድኖችም ሩሃንን ብቻውን መደብደብ ይጀምራሉ። ሩሃንም እነሱን ለመምታት ቢሞክርም ነገር ግን በጣም ብዙ ስለነበሩበት መቆም እስኪያቅተው ድረስ ይደበድቡታል። ሚያም ሩሃን በማናቭ ሲደበደብ ትመለከታለች። ነገር ግን እነሱን ለማስቆም ምንም ያደረገችው ነገር አልነበረም። በቤቱም ብቻውን በሚቆይበት ሰዓት ቤተሰቦቹም ያለበትን ችግር ይመለከታሉ። እናቱን በመጨረሻ የድሮውን ህይወቱን እንዲቀጥል ትነግረዋለች። የቀድሞ ዩኒፎርሙንም በማድረግ በመጨረሻ ወደ ሳንተሪሳ ኮሌጅ ያመራል። ማናቭ ፊት ለፊትም በመምታት የዓመቱ ምርጥ ተማሪ አዋርደን እንደሚወስድበት ይነግረዋል። ያንንም ይዞ ደግሞ ወደ ቀድሞ ትምህርት ቤቱ መመለስ እንደሚፈልግ ያስረዳዋል። ከዚያም በቀጣዩ ቀን የካባዲ ስልጠናውንም አብሮ ከጓደኞቹ ጋር ሲያደርግ እንመለከታለን። ቢሆንም ጓደኞቹ ግን ከዚህ ቀደም በድግሱ ላይ ባደረገባቸው ነገር ምክንያት ምንም ሊያናግሩት አይፈልጉም። በኮሌጅ ውስጥም ብቻውን በተቀመጠበት ሰዓት ሽሪያ ድንገት ትመታለች። እሷንም እዛ በመመልከቱ በዚህ ደነገጠ ይመስላል። እሷም ልትሳተፍበት የምትፈልገው አንድ የዳንስ ውድድር እንዳለና አብረውም ውድድሩ ላይ እንዲሳተፉ ሀሳቧን ታቀርብለታለች። በዚህም መንገድ ደግሞ አብረው ተወዳድረው ማሸነፍ እንደሚችሉም ታስረዳዋለች። ይህንን ውድድር ማሸነፏ ምን ያክል ለእሷም ጥቅም እንዳለው ከነገረችው በኋላ ልትሄድ ስትል ግን ጓደኞቹ እስካሁን ድረስ እንደማያዋሩ ትመለከታለች። ስለዚህም የዛም ምክንያቱም ስለምታውቅ በድግሱ ቀን ላይ ሁሉንም የፈጠረችው እሷ እንደሆነችና የችግሩን መንስኤ ሩሃን እንዳልሆነ ትነግራቸዋለች። እሱንም እንደ ጥፋተኛ ማየታቸው ልክ እንዳልሆነ ከተገነዘቡ በኋላ በመጨረሻ ከሱ ጋር ሰላም ይፈጥራሉ። ሽሪያም እንደዛው የነሱ ጓደኛ ትሆንና ሁለቱም ለዳንስ ውድድራቸው በሩሃን ቤት ጣራ ላይ መለማመድ ይጀምራሉ። የአካባቢ ሰዎችም እነሱ ተሰብስበው ይመለከቷቸው ነበረ። በሚያሳዩትም ችሎታ ሁሉም አንድ ላይ ያጨበጭቡላቸዋል። ለውድድሩም በጣም ከተዘጋጁ በኋላ በመጨረሻ ውድድሩ ቀንም ይቃረባል። ዝግጅታቸውንም ጨርሰው በውድድሩ ላይ ከተሳተፉ በኋላ በመጨረሻም የውድድሩን ዋንጫ በመውሰድ ያንን ያሸንፋሉ። ሽሪያም በዚህ ተደስታ ስለነበረ ከሩሃን ጋርም ያላቸው ግንኙነት እየጠበቀ ይመጣል። ከኮሌጁም የተቀበሉትን ዋንጫ በመያዝ በሚሄዱበት ሰዓት ላይ ሚያ ድንገት አገኛቸዋለች። ሩሃንንም እንኳን ደስ አለህ ካለችው በኋላ እሷን በማየቱ ድንጋጤው ስላለው ሩሃን በድጋሚ ግንኙነታቸውን እንዲቀጥሉ እንደምትፈልግ ትነግረዋለች። እሱ ላይ ማማከቷ ትልቅ ስህተት እንደሆነ ከነገረችው በኋላ ሽሪያና ሚያ በመጨረሻ በሚጣሉበት ሰዓት እሱ ደግሞ በመሃላቸው ይገባል። በመጨረሻም ከሽሪያ ይልቅ ሚያን ደግሞ ይመርጣታል። ይሁንም ወደ ሽሪያ ቤትን በመምጣት ለአባቷ ከሱ ጋር በመሆን ስላሸነፈችው አዋርድ ይነግረዋል። ሰውየውም በልጁ ሁኔታ ተደስቷል። በሌላ በኩል በትልቁ ኮሌጅ ውስጥ ውድድሩ ደግሞ ይጀመራል። ይሁንም ሁለቱ ትምህርት ቤቶች በገቡበት ሰዓት የሩሃን ጓደኞች የማናቭ ቡድኖች ላይ ይቀልዳሉ። እሱና ቡድኖቹን ተናዶ ስለነበረ በሁለቱ መሃል ያለው ድብድብ ይጀመራል። ሩሃንም ከጓደኞቹ ጋር በመሆን ሙሉ ቡድኖቹን ይደበድባል።
በመጨረሻም በኃይለኛው ማናቭን ይመተዋል። ስለዚህም በተፈጠረው ነገር ምክንያት ሁሉም ተይዘው ይወሰዳሉ። ማናቭም ሆስፒታል ገብቶ ስለነበረ ሚያን በድንጋጤ በሽሪያ ፊት ለፊት ከሱ ጋር አብራ መሆኗን ለማስመልከት እጁን ትይዘዋለች። ሽሪያም ሚያን ይቅርታ በመጠየቅና ከዚህ በኋላ የደስታን ህይወት እንደምትመኝላቸው ከነገረቻቸው በኋላ ቦታውን ትታ ትሄዳለች። ሮሃንም ተከትሏት መጥቶ ለሱ ያለውን ፍቅር ቢነግራትም ለመቀበል ፍቃደኛ አልነበረችም። ውድድሩ ከተጀመረ በኋላ ሮሃን በመጀመሪያው ዙር ወይም በ100 ሜትሩ ቢሸነፍም በ800 ሜትር ግን እንደምንም አቅሙን አሻሽሎ ያሸንፋል። በሌሎች ጨዋታዎችም እንደዛው ጥሩ ስራን በመስራት ከሴንት ቴሬዛ ኮሌጅ ጋር እስከ ፋይናል ድረስ ይደርሳሉ። በሁለተኛው ቀን ሚያ ሮሃንን ለመሳም ብትሞክርም እሱ ግን ያንን አልፈቀደም። ሙሉ ሐሳቡም ሌላ ነገርን ለማሳካት እንደሆነ ይነግራታል። ብትናደድም ሚያ እሱን ለመደገፍ ትወስናለች። እናም መደበኛ ጓደኛሞች ይሆናሉ። ሮሃ በድጋሚ ሹሪያን ባገኛት ሰዓት ፍቅሩን ይገልጽላታል። ሚያም ከዚህ በኋላ ጓደኛው ብቻ እንደሆነችን በመናገር ሹሪያን ፍቅሩን ትቀበሏለች። በውድድሩ ላይም ሹሪያንና ሚያ ለሮሃን የሚደግፉ ሲሆኑ ሮሃንም ለቡድኖቹ ማሸነፍ ችለዋል። ሮሃንና ሹሪያን በደስታ የሚተቃቀፉበት ሰዓት ሚያም ለደስታቸው ፈገግ ትላለች። የሮሃንም እቅድ የነበረው የዓመቱ ምርጥ ተማሪ የመሆን ሥራ በመጨረሻ በአሸናፊነት ተጠናቋል። የእሱ ቡድኖቹን በዛው የሚደሰቱበት ሰዓት ማናቭ ግን በንዴት ቦታውን ትቶ ይሄዳል። በዚህም መንገድ ፊልም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።